አሁን ስለ ቅዱስ ገብርኤል እኮ ሳወራ ምን ትዝ ቢለኝ ጥሩ ነው። የልጄ ጠባቂ ነው የልጄ ጠባቂ እንዲሆን ያረኩት እንዴት እንደሆነ ልንገራችሁ። ማለት ድንገት ማለት ነው ልጄ ተነስቶ ማለት በቃጣም ሲጫወት በጣም ማታ ላይ ሲላፋችሁ ያደረ ልጃችሁ ያሳደጋችሁት የ4 ዓመት ልጃችሁ ድንገት ተነስቶ እግሩ አልራመዳለኝ ማለት በቃ ያቺ ቀን እግሩ አልራመዳለኝ እንዴት ነበር መሰላችሁ? ድንገት ተነስቶ በቃ መራመድ አቃተው አልራመድም አለኝ። በደረቱ መሳብ ጀመረ ማለት በቃ ስንት ዓመት ሙሉ በጤንነት እግዚአብሔር በሚያውቀው ምንም ከባድ ህመም እንኳን ያላጋጠመው ልጄ ድንገት መራመድ አቃተው። ያቺ ሞመንት ለኔ በጣም ከባድ ነበረች ማለት ያሳደገ ያውቀዋልና በዛች ሞመንት በዛች ቀን 2 ቀን 3 ቀን ነው አክቹአሊ እነዛ 3 ቀናት ለኔ ከባድ ነው በጣም ነበር በቃ ማለቅሰው በጣም ማለት ነው። በቃ ገብርኤል ራስ ታውቀዋለህ የገብርኤል ቀን ሁለተኛው ቀንና ገብርኤል በቃ ደህና ልጅ አሳድጌ ደህና ጤነኛ ልጅ አሳድጌ በደረቱ መሳብ ሲጀምር ሁለቱም እግሩ አልሰራም ማለት የእውነቴን ነው እግዚአብሔር ማለት በቃ እሱ ቀን ራሱ ሲለኝ ለጋም ሰው ኢሞሽናል አሁንና ድንገት ተነስቶ አልራመድም ማለት እግሩ አልሰራም ማለት ከዛም ማዬ መሄድ እኮ አልችልም አለኝ። ተራመድ እምቢ በቃ ምን ላርገው ልጄ ያን ደህና ያሳደግኩት ልጅ እንዴትም ቢሆን በቃ ደህና አድርጌ አብቀቼ ነው ለሁሉም ሰው ታሪክ ሆኖ ማሳየት የምፈልገውና እንደዛ ሆነ። ሁለቱም እግር አይሰራም ለሊት ሲነቃ ማለት ነው። ጣዋት አሞኛል እያለ እንደዛ እያለ ከዛ ስራ ደርሼ ስመለስ ኮምፕሊትሊ አይራመድም። ያቺ ቀን በጣም ነው የተሰበርኩት የእውነት ማለት ነው። በጣም ነው ያለቀስኩት በጣም ማለት ነው። ገብርኤል ሆይ አንተ ነህ በቃ መድኃኒት ታውቀዋለህ። እንዴት አድርጌ ልጄ እንዳሳደግኩት አንተ ታውቀዋለህ። አንተ ራስህ አድነው። ስለት እኔ ስሳል የእውነት 1 ብር ነው ምሳለው በቃ ስለማላረግ ስለምረሳ በጣም ያውቁታል። ልቤን ቅዱሳን መላእክቶች እንዳለ ያውቁታል። እግዚአብሔር ልቤን ያውቃል። በጣም ነው ምረሳውና ስለምረሳ በቃ ላረግልህ የምችለው 1 ብር ነው የምሰጥህ። በቃ ልጄን አድነልኝ። አንተ እንዴት ያወቅ እንዴት ሆነን እየኖር እንደሆነ ያወቅ እንዴት ልጄ እግሩ መራመድ ያቅተዋል ብዬ ለራሱ ነገርኩትና ጣዋት ቀስ ብሎ መራመድ ጀመረ። በቃ አልገባችሁም እንዴት እያለቀስኩ እንደነበር ማለት ነው። በጣም ብዙ ሰው እንዲደነግጥ አብረው የሚሰሩ ሰዎች እንዳለ እንዴት በቃ ጤነኛ ልጅ እግሩ አይራመድም እንዴት ብዬ ልንገራቸው? ለእናቴ በጣም ፈራኋት። እንዴት ብዬ ልንገራት? ከዛ ጣዋት ተነሳ። እግዚአብሔርን ነው የምላችሁ ማለት ተነስቶ ወክ ያረገ እማ እየተራመድኩ ነው እያለቀሰ ተራመደ። በጣም ነበር የሚያመው ከወገቡ በታች ማለት ነው ምን እንደሆነ